አንድ የኤፒሌፕሲ ወይም የሚጥል በሽታ የሚታመም ሰው ለረጅም ዓመታት ለምሳሌ ለ10 ዓመታት ከበሽታው ነፃ ቢሆን መድኃኒቶቹን ማቋረጥ ይችላልን? ይህ ጥያቄ የአንድ ሰው የሚጥል በሽታ መድኃኒት የሚጠቀም ሰው ጥያቄ ነው። ለዚህ ይህንን ጥያቄ ሰፋ አድርጌ ለምን አልመለስም ለብዙ ሰው እንዲሆን አድርጌ በሚል ነው ያመጣሁት። እንግዲህ ኤፒሌፕሲ ወይም የሚጥል በሽታ ብዙ አይነት አለው። ምንም ይሁን አይነቱ ለነዚህ አብዛኛው ጥቅም ላይ የሚውሉ መድኃኒቶች እነ ፌኒቶን ወይም ፌኖባርቢቶን እና የመሳሰሉ መድኃኒቶች ናቸው። ሌሎችም አሉ። ለዚህ ለረጅም ጊዜ ሳይጥለው ከቆየ ያ ማለት ሰላም ሆኖ ማለት ነው፣ ከበሽታው ፍሪ ሆኖ ከቆየ መድኃኒቱን ማቋረጥ ይችላል የሚለውን ጥያቄ እንመልስ። አንድ ሰው እነዚህን ክራይቴሪያ የሚያሟላ ከሆነ እነዚህን ቅድመ ሁኔታ የሚያሟላ ከሆነ መድኃኒቶቹን ማቋረጥ ይችላል። የመጀመሪያው ከ2 ዓመትና ከዛ በላይ ከበሽታው ፍሪ ሆኖ ከቆየ ምንም ሳይጥለው ማለት ነው። ሁለተኛ ኤሌክትሮኢንሴፋሎግራም ተነስተው ኢኢጂ ቴስት የምንለው ተሰርቶ ሰላም ከሆነ ኖርማል ከሆነ የማቋረጥ እድል አለው ማለት ነው። ይሄ ሰው ሊያቋርጥ ይችላል እነዚህ መድኃኒቶች። ይሄ ብቻ አይደለም እንግዲህ የሚታዩት በምን ምክንያት ነው የሚነሳበት፣ ምንድን ነው ስራው፣ እድሜው ስንት ነው ይሄ ሰው፣ እንደዚሁም ሌላ ተጓዳኝ በሽታ አለው ወይ የለውም የሚሉት ነገራቶች ሁሌም ኮንሲደር መደረግ አለባቸው። ለዚህ ይህንን ደግሞ እንግዲህ የሚከታተላችሁ ባለሙያ ወይም ኒውሮሎጂስት ሊሆን ይችላል ወይ ሌላ ከሱ ጋር ወይ ከሷ ጋር በጥብቅ ውይይት ሊደረግበት ይገባል ማለት ነው። ለዚህ ይህንን ምክንያቱም እነዚህ መረጃዎች በጣም አስፈላጊ ናቸው። የዛ ሰው እድሜ፣ ስራው፣ ሌላ በሽታ አለ ወይ የለም እና ተያያዥ መረጃዎች መድኃኒቱን ካቋረጠ በኋላ በሽታው ይመለሳል ወይም አይመለስም የሚሉ ነገራቶችን ዲተርማይን ሊያደርጉ ስለሚችሉ ማለት ነው። ለዚህ ከባለሙያ ጋር ባለሙያችሁን ሳታማክሩ ፈጽሞ እነዚህ መድኃኒቶች እንዳታቋርጡ። ነገር ግን በባለሙያ ምክር ስር ክትትል እየተደረገ አንድ ሰው ሚኒመም ቢያንስ ከ2 ዓመት እና ከዛ በላይ ከዚህ በሽታ ፍሪ ሆኖ ከቆየ መድኃኒቱን የተጠቀመ ማለት ነው። ሴፋሎግራም ኖርማል ከሆነ ኢጂ ቴስት መድኃኒቱን ማቋረጥ ይችላል። ሌሎች ነጥቦችን ሀሳብ ውስጥ በማስገባት ማለት ነው። ይሄ እንግዲህ ከባለሙያ ጋር ተወያይታችሁ ባለሙያችሁ የሚወስን ይሆናል። ሌላ ሁሌም ማስታወስ ያለባችሁ ነጥብ እነዚህ መድኃኒቶች በአንዴ ማቋረጥ የለብንም ፈጽሞ። ለዚህ ምንድን ነው እነዚህ መድኃኒቶች ስናቋርጥ ቴፐር መድረግ አለባቸው። ያ ማለት ቀስ በቀስ ነው እየተቀነሰ ማቋረጥ የሚገባን እንጂ በአንዴ ካቋረጥን ከባድ የጤና ችግር ውስጥ ነው የሚከቱን። ዊዝድሮዋል ሪአክሽን ስላላቸው ፈጽሞ በአንዴ ማቋረጥ የለበትም ማለት ነው። አንድ ሰው ለረጅም ዓመታት ወይም ለረጅም ጊዜ ከተጠቀመ በኋላ ለማቋረጥ ቢፈልግ በአንዴ ማቋረጥ የለበትም። እንግዲህ ሁሌም ማስታወስ ያለባችሁ መድኃኒቱ ባለሙያችሁ ከእናንተ ጋር ተወያይቶ ማቋረጥ እንዳለባችሁ ከእድሜያችሁ አንጻር የሚቀሰቅስባችሁ አይነት ምክንያት ብዙም ባይኖራችሁ የሚሰሩት ስራ በሽታው የሚቀሰቅስባችሁ አይነት ሆኖ ካልታየው ሌላ በሽታ ተጓዳኝ በሽታ ከሌላችሁና ተያያዥ ነጥቦች ጥሩ ከሆኑ ኦልሞስት መድኃኒቱን ለማቋረጥ ይወስናል። ለዚህ እነዚህ ነገር ከተሟሉ በኋላም እንግዲህ መድኃኒቱን ካቋረጣችሁ ክትትል እንድትከታተሉ ባለሙያችሁም ስለሚመክራችሁ ክትትላችሁም በትክክል መከታተል አለባችሁ ማለት ነው። ለዚህ ያለኝ መልስ ይህንን ይመስላል። ሌላ ጥያቄ ካላችሁ ኮሜንት ላይ አድርጉልኝ። አመሰግናለሁ።